ማዕበሎች እንደ ቶርኔዶ ከመሳሰሉ ጋር የሚከሰቱ ቢሆንም መጪዎቹ የተለዩ ናቸው። በአገራችን የ2003 ዓመተ ምህረት የክረምቱ መግቢያ ላይ በመላ አገሪቱ የተከሰቱት መብረቆች ብዙ ከብትን፣ ብዙ ኤሌክትሪክ ተሸካሚና ትራንስፎርመሮችን እንዲሁም ሰዎችን በዝናብና በደመና ወቅትም አልፎም በደረቅ ፀሐይም በመውረድ ጉዳት አድርሰዋል። እነዚህ መጪውን ለማመላከት የተከናወኑ ምልክቶች ናቸው። መጪው በጋ ክረምት መጸው የማይል ነው። እነዚህ መባረቅት ሰውን ለመምታት ብቻ አይደለም የሚመጡት። ከዚህም ውጭ ማንኛውንም የዲያብሎስ መጠቀሚያ ያጠፋሉ። ጦራቸውን፣ ክምችታቸውን፣ የማደራጃ የመፈብረኪያ ስፍራቸውን ድሃን ለመፍጀትና ለመግዛት የሚጠቀሙበትን የጸጥታ ሆነ የማፈኛ ተቋም ሁሉ ይጠርጋሉ። መባረክት ቅዱሳን መላእክት ከጨበጡት ቁጥር የለሽ ኃይል ውስጥ አንዱ ናቸው። እኒህ መባረክት በተለምዶ ከምናየው የመብረቅ ኃይል በ49 እጥፍ ጉልበት የማውደም ኃይል ይዘው ይመጣሉ። 2 የአዳም ዘር እስካሁን የምታውቀው የቅጣት ማዕበሉ ከብዶ ቢመጣም በታሪክም በማየትም በመስማትም ታውቀዋለህ። የማታውቀው ፍጥረቱ ምን እንደሆነ የማትለየው አውሬ አይነት ምድሪቱን ይከድናል። ከፊል ሰው ከፊል አውሬ መሰል አጋንንት የተለያዩ አውሬዎችን መልክ የቀላቀለ አውሬ ሌትም ቀንም ምልክት አልባውን ለመብላት ይዘምታል። የሰው ልጅ ያደራጀው ማንኛውም መሳሪያ አያጠፋቸውም። ለቅጣቱ የላካቸው የሰራዊት ጌታ እስካላነሳቸው ድረስ የሚሆነው ደግሞ የታዘዙትን አጠናቀው ሲጨርሱና የሉል ህዝቦች ሁሉን ተረክበው ሲደላደሉ ብቻ ይሆናል። የሉል ህዝቦች በተወሰነላቸው በየመኖሪያቸው ላይ ምልክትና ጥበቃ ስለሚኖር መግባት አይቻልም ፈቅደው ከሚያስጠልሉት በስተቀር። የሰው ዘር ሰምቶት አይቶትም ጠይ ወይም ይሆናል ብሎ ገምቶት የማያውቀው ብዙ ሚሊዮኖችን የሚያጠፋ የበሽታ አይነት ይከሰታል። ያለ ከልካይም ይጠርጋል። 2 የሀገራችን ኢትዮጵያ ገዢዎችና መንዝሮቻቸው በሁለተኛ የእሳት ወንፊት ውስጥ የነሱ ደጋፍ ሰጪ አዛዥ መካሪዎችም እጣቸው የኃጢአተኞችም ወገናቸው እንደ ገለባ ክምር ነው። ፍጻሜያቸውም ለገሃነም ይሆናል። የኃጢአተኞች ስራቸው ክፉ ነው፣ ፍጻሜያቸውም ገሃነም ነው። መጽሐፈ ሲራክ ምዕራፍ 2 ከቁጥር 9 እስከ 10 ስለ ኢትዮጵያ ጣፈንታ እስከዛሬ በወጡት መልእክቶች ውስጥ በሰፊው ተገልጧል። ይህ ርዕስ የሚዳስሰው ገዢዎቻችን ምን እየሰሩ ነው፣ ለስራቸውስ ምን ይገባቸዋል የሚለውን ሲሆን ስለ አገዛዛቸው በአገራችንና በህዝባችን በእምነታችን በታሪካችንም ላይ የሰሩትን በጥቅሉ በመዳሰስ መጪውጣቸውንም የምናይበት ርዕስ ነው። አገራችን ኢትዮጵያ በዘመኗ ሁሉ ስትፈተን ኖራለች። ነገር ግን ያለፍንበትን የ20 ዓመታት የሚመስል የጉዳት ዘመን የለም። የዛሬ ገዢዎቻችን እነማን ናቸው? እነዚህ እጅግ የከፉ ህዝብን፣ አገርን፣ እምነትን ለማጥፋት ተማምለው የተነሱና ጠፍተውም አጥፍተውም እዚህ የደረሱ ናቸው። ገዢዎቻችን የኢትዮጵያ ህዝብ ታውቃቸዋለህን? ውስን ሰው ከመሰረታቸው ያውቃቸዋል፣ የሚበዛው ግን አያውቃቸውም። ገዢዎቻችን በራሳቸው ብቻ አልተፈጠሩም። እዚህ ድረስ ለመድረስም ብዙዎቻችን ብቻቸውን አልተጓዙም፣ ዛሬም ብቻቸውን አልቆሙም። የነዚህ ገዢዎቻችን በአገራችን በኢትዮጵያ ላይና በተለይ በተዋህዶ እምነታችን ላይም ፍጹም በደማቸው የተዋሃደ ከዘራቸው ጭምር የተላለፈ ጥላቻን የተሞሉ ናቸው። ህዝቡን በጥቅሉ በተለይም ደግሞ ተዋህዶና ኢትዮጵያዊነትን በጥቅሉ የያዘውን የሰሜኑን ህዝብ እጅግ ይጠላሉ። ቢቻላቸው እንደ ህዝብ ሙሉ በሙሉ ቢጠፋላቸው ደስታቸው ነው። ይህም ሲባል የትግራይ ህዝብ የሰሜን ሰው አይደለም ወይ፣ በሱስ አይደለም ወይ የሚገለገሉትና የሚታገዙት የሚል ስሜት ይጭራል። አሁን ተጠቅመውበታል። አሁንም በጥቂቱ በግል በራሱ በብዙም በስሙ እየተጠቀሙበት ይገኛሉ። ይህም ሲባል ሀገርን እምነትን አልበደሉም ማለት አይደለም። በተለይ ወጣቱ ለዚህ ጥፋት አድርሷቸዋል። ዛሬም አብሯቸው ህዝብን የሚዘርፉና የሚያሰቃዩ አሉ። ነገር ግን የወደቁትን ሴትና ወንድ መነኮሳትን ለማየት እንደ ማስረጃ የሚሆኗቸው ድንግልን ለመሳለም 15 ቀን በእግራቸው ተጉዘው ግሸን የሚመጡትን ብታያቸውና ብትጠይቋቸው በቂ ነው። በትግራይ 2 ገጽታን ትመለከታላችሁ። አንደኛ በረሃብ ውስጥ ሆኖ እምነቱን ተዋህዶነቱን አጥብቆ የሚኖርበትን
ሁለተኛው በገዢዎች ተመክቶ በታጋይነት ተኩራርቶ በወገኖቹ ደም በኢትዮጵያ ረሃብና ጭንቅ እየተሳለቀ የመጣና አሁንም በዛው ጥፋት ውስጥ ያለው ብዙ ነው። በተጻራሪው በተዋህዶ እምነታቸው ጸንተው በትግራይ በረሃ የወደቁ ብዙ አባቶች መነኮሳት እንዳሉ ሁሉም የሚያውቀው ነው። የዛሬዎቹ ጎጆቻችን የዛሬው ትውልድ ታሪኩንና ተዋህዶ እምነቱን እንዳያውቅ የመጀመሪያውን የማጥፋት ስራ የሰሩት በዚሁ በትግራይ ውስጥ ነው። በቁጥር ከ80 የማያንሱ በእምነታቸው በኢትዮጵያነታቸው የሚታወቁትን በሀገሬው ሕዝብ ከበሬታ የነበራቸውን ኋላ ቀርናቸው በሚል ዲያብሎሳዊ ፍልስፍና የትግራይ ወጣት በድርጅት አሰራር እንዲቀበል በማድረግ ታሪኩንና ተዋህዶ እምነቱን የሚነግረውን የሚያስጨብጠውን እንዲያጣ ለማድረግ እንዲወገዱ አድርገዋል። የጨለማ ሥራ ተሸፍኖ አይቀርምና ዛሬ ስለነሱ ወደር የሌለው የሀገር ጥፋት አብረዋቸው ውስጡ የነበሩ ለጠላታቸው መጠቀሚያ መሆናቸውን የተረዱ የተፈጸመም ያለውን የሀገር ማጥፋት ወንጀል እየነገሩን ይገኛሉ። ገዢዎቻችን ዛሬ ሙሉ በሙሉ የባህረ ነጋሽ የኤርትራ ተወላጆችም ናቸው። ይህ ደግሞ ዛሬ የአደባባይ ምስጢር ሆኗል። ምን ቢሸፈኑ ሉል አምላካችን ወደ አደባባይ ወደ ብርሃን ማንኛውንም የጥፋት ሥራ ያወጣዋል። አገሪቷን ጠልተው ከሄዱ በኋላ ዓለም አቀፍ ቅንብር በተደረገበት እርዳታ ተረዳዳ የአገሪቱን ሀብት እየዘረፉ ይገኛሉ። መንግስት የራሳቸው ደህንነቱ፣ ወታደሩ፣ ሚኒስትሩ፣ ኮሚሽነሩ ሁሉም ስልጣን የተባለች በሙሉ በራሳቸው ተጠቃሎ ተይዟል። የሀገሪቱ ባንክ፣ ኢንሹራንስ፣ ግንባታ፣ ኢንቨስትመንት፣ አስመጪ ላኪነት ሁሉም የኢኮኖሚ እንቅስቃሴ በእነዚህ ሰዎች ተይዞ ህዝቡ በሙሉ በህግ ሽፋን በልማት ሽፋን በሚወጡ መመሪያዎችና ማስገደጃዎች እየተነጠቁና እየተዘረፉ ይገኛል። የነዚህ ደጋፊዎች ደግሞ ካናት ካለችው ባቢሎን ጀምሮ የተወሰኑ የአረብ ሀገራትን አካቶ እንደ ቻይናና ህንድ የመሳሰሉትን ያጋንንትና ጣዖት አምላኪዎች ጨምሮ ይችን አንዲት የተዋህዶ እምነት ሀገር ለማጥፋት እስከዛሬ እየደከሙ አሉ። ህዝቡን በዘር ከፋፍለው ኢኮኖሚውን ወርሰዋል፣ ቤቱን አፍርሰዋል፣ በቦታው የራሳቸውን ህንጻ ገንብተዋል። በግብር ስም ያላፈራውን ያላገኘውን ውለድ ብለው ኑሮውን አፍርሰው ለረሃብ ሰጥተውታል። በአገሪቱ ለነሱ የታመኑ በሆዳቸው የሚያስቡ ስለ ሀገር ስለ እምነት ቦታ የሌላቸው መልምለው በመላ አገሪቱ ፈሰው ለነሱ እንዲሰልሉ የነሱን አገዛዝ እንዲጠብቁ አድርገዋል። የአገሪቱ ታሪክ የተዋህዶ እምነቱን የአባቶቹን የመሰረቱን ለማጥፋት ቅርሱን ይዘርፋሉ። በርዘው ከልሰው ስለ ተዋህዶ እምነት ስለ አገሩ ታሪክ ምንም እንዳያውቅ በሁሉም ህይወቱ ዙሪያ የተደራጀ መመሪያ አደራጅተው እያጠፉት ይገኛሉ። የተለያየ የተበረዘ ስለ ታሪካችንም ስለ ተዋህዶ እምነታችንም የተደለዘ ጽሑፍ ይበትናሉ። አገራችንን በማጥፋቱ ስራና ውጥን ውስጥ እነ ግብጽ፣ እነ ባህረ ነጋሽ፣ እነ ሱዳን፣ እነ ጅቡቲ እኒህ ሁሉ ኢትዮጵያን የማጥፋቱ አካሎች ናቸው። ትላንት ደግሞ የኛው ግዛት የነበሩ ናቸው። በኢትዮጵያ ላይ የሚካሄደው ዘመቻ በዋናነት እነ አሜሪካ ከአውሮፓ፣ እነ እንግሊዝ፣ እነ ፈረንሳይ ከኤሽያ፣ እንደ ህንድ፣ እነ ቻይና ከአረብ ሀገራት የሆኑም የሚሳተፉበት ነው። ስለዚህ ሀገራችንም ሆነ ስለሁሉም የቀደሙትን መልእክቶች ማየት እጅግ ጠቃሚ ነው። ምክንያቱም የሁሉም ሀገሮች ስራቸው የተመዘነበትና ፍርዳቸው ሰፍሮ ይገኛልና ለመንደርደሪያ ያህል ይህንን ካልን በመጪው ሁለተኛው ሰዓት ማበጠሪያ ገዢዎቻችንና መንዝሮቻቸው እንዲሁም በዙሪያችን ያሉ ለጥፋታችን እየሰሩ ያሉ አገሮችስ በሁለተኛው የሰዓት ማበጠሪያ ያጣቸው ምንድነው? በገዢዎቻችንና ቁጥራቸው በሚሊዮን የሚቆጠር አገልጋዮቻቸው ላይ የተወሰነ ፍርድ በቀደሙት መልእክቶች እንዳለ ሆኖ በሁለተኛው ሰዓት ይበጠሩ ዘንድ ይህ ትዕዛዝ በልዑል ፈቃድ ወጥቷል። አምስተኛውም መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየሁ፣ የጥልቁም ጉድጓድ መክፈቻ ተሰጠው። የጥልቁም ጉድጓድ ከፈተው፣ ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓድ ወጣ። ፀሐይና አየርም
በጎንዱ ጭስ ጨለሙ